እግዚአብሔር እንኳን ረድቶን ለቤት ባለቤትነት አበቃን። ያው ቤትን የሚሰራ እግዚአብሔር ስለሆነ እኛ ገንዘብ ያወጣነው፣ እግዚአብሔር ግን የቤት ባለቤት አድርጎናል። ለባለቤቶችም ለኛ ለገዢዎች እግዚአብሔር እንኳን ረዳን እላለሁ። በመቀጠል ትንሽ ነገር ልናገር። በሙያዬ መሀንዲስ ነኝ። ወደዚህ ስፍራ ጠቁሞ ያመጣኝ አንድ ጓደኛዬ ነው እና እስቲ እዚህ ጋር ሪል ስቴት አለ፣ እስቲ እንመልከት፣ ዋጋ እንጠይቅ፣ አያያዛቸውን እኔ ብሎ ያመጣኝ። እንደመጣሁኝ ሳየው ጥሩ ጎበዝ ሴልስማን አላቸው። በተለይ ሴልስማኗ እጄን ጠብዛ ያስገዛችኝ። እሷን በመጀመሪያ አደንቃታለሁ። በመቀጠል እንግዲህ ሄልቦተር ከበር ነው የሚጀምረው ስርዓታቸው፣ ከጥበቃው ጀምሮ እስከ ውስጥ ድረስ ያለው አካሄዳቸውንና በአሁኑ ሰዓት ያው እንደምታውቁት ሪል ስቴት አካባቢ የሚናገሩትና እየሰሩ ያለው ነገር ትንሽ ለየት ይላል እና በዚህ የተነሳ ስጋት ነበረኝና በደንብ አትኩሬ ክትትል አደረኩኝ። ፋይናሊ ያው የጠቆመኝ ሊገዛ ብሎኝ የመጣው ጓደኛዬ ሳይገዛ ፈጥኜ ክፍያውን ፈጸምኩኝ። ከዛ በኋላ ያው ባለሙያነቴን አልገለጽኩኝም፣ ክትትል አደርግ ነበረ። አያያዙን አይተህ ምን አድርገው እንደሚባል ሳያቸው በታማኝነት የተናገሩትን የሚያደርጉ ያሳዩን ማቴሪያል የሚጠቀሙ፣ ሁለተኛ የህንፃው ስትራክቸሩ ጥራቱን ተከታተልኩኝ። በጥራት የሚሰራ ህንፃ ነው። ስለዚህ እነዚህ ሰዎች እኔና ባለቤቴ ተነጋገርንና ገንዘባችን ሙሉ ብንከፍል ብናግዛቸው የተሻለ ነው በሚል ያለውን ክፍያ ሙሉ 100% እኛ ቀድመን ያጠናቀቅነው። ስለዚህ ሄልቦተር የተናገረውን ያሳየንን ማቴሪያሎች ፕራክቲካሊ ያሳየ፣ ከጠበቅነው የጊዜ ቆይታ አስቀድሞ እየሰራ ታማኝ ሪል ስቴት መሆኑን ያው ነጩን ነው ማውራው። በጣም ታማኝ ናቸው። እግዚአብሔር በዚሁ ያዝልቃቸው። አመሰግናለሁ።